ፒሲያችሁ እየዛገ ካስቸገራችሁና አልፈጥን ካላችሁ ከብዙ ምክንያቶች አንዱ የራማችሁ ካሽ ፋይል መብዛት ነው። በዛሬ ቪዲዮ ራማችሁ ላይ ያለውን ካሽ ፋይል እንዴት ማጽዳት እንደምትችሉ እናያለን። በመጀመሪያ ዊንዶውስ ባራችን ጋር እንሄድና ራይት ክሊክ እናደርጋለን። ደን ታስክ ማናጀር የሚለውን ኦፕሽን ክሊክ እናደርገዋለን። የማለት ታስክ ማናጀርን ይከፍትልናል ማለት ነው። ከከፈተልን በኋላ ፕሮሰስስ ታብ ቀጥሎ ፐርፎርማንስ ታብ የሚለውን ክሊክ እናደርጋለን። ደን ፐርፎርማንስ የሚለውን ታብ ከከፈትን በኋላ እንደምታዩት እዚህ ጋር ሲፒዩ፣ ሜሞሪ፣ ዲስክ፣ ዋይፋይ የሚሉትን ጂፒዩ የሚለው አማራጮች አሉ። ከነሱ ውስጥ ሜሞሪ የሚለውን እንመርጣለን ማለት ነው። ሜሞሪ የሚለው ላይ ክሊክ እናደርጋለን። እንደከፈተልን እዚህ ጋር እንደምታዩት ኢን ዩዝ ወይ ኮምፕረስ ጥቅም ላይ ያለው አቫይለብል ይላል። ኤንኤልጂቢ ካችድ የሚሉ ስለ ራማችን ዲቴይል የሆኑ መረጃዎች እዚህ ጋር ያስቀምጥልናል ማለት ነው። እንደምታዩት ካች ፋይላችን 1.5 ጂቢ ይላል። የኔ ራሚ 8 ነው። ከ8ቱ 1.5 ጂቢ ካች ፋይል ነው ማለት ነው። which is ትልቅ ነው። የእናንተ ከዚህ ቁጥር በላይ ሊሆን ይችላል። ሜቢ 4 ሊሆን ይችላል፣ 3 ሊሆን ይችላል። እኔ ጋር 1.5 ነው የሚለው። እችን ፋይል ክሊር ማድረግ ነው የምንፈልገው ማለት ነው። ታስክ ማናጀራችን ክፍት ሆኖ ሳለን ተውና ብሮዘራችን ጋር እንገባለን። then run map ማይክሮሶፍት ብለን ሰርች እናደርጋለን ማለት ነው። then መጀመሪያ ላይ የሚያመጣልንን የማይክሮሶፍት ፕሮዳክት የሆነውን እንመርጣለን፣ ይሄኛውን ማለት ነው። ክሊክ አደርጋለሁ፣ ይከፍትልኛል። then እዚህ ጋር እንደምታዩት ዳውንሎድ run map 719 ኪሎ ባይት ይላል። እሱን ክሊክ አደርጋለሁ ማለት ነው። then ፎልደር እመርጥለታለሁኝ አንደር ዳውንሎድ ውስጥ እንዲያስቀምጥልኝ መርጫለሁ። ሴቭ እለዋለሁ። አውርዶልኛል። ይሄን ሚኒማይዝ አድርገውና ዊንዶውስ ኤክስፕሎረርን እከፍታለሁ ማለት ነው። ዳውንሎድስ የሚለው ውስጥ እገባለሁ። እንደምታዩት እዚህ ጋር ራን ማፕ ዚፕ ፋይል ነው። ኤክስትራክት አድርገዋለሁ። ክሊክ አድርግና ራይት ክሊክ አድርጌ ኤክስትራክት ሂር የሚለውን ኦፕሽን እመርጥለታለሁ። ኤክስትራክት አድርጎልኛል እንደምታዩት። ራን ማፕ የሚለው ኤክሲኪዩቲብል ፋይል ይሄኛውን ማለት ነው። እሱን ደብል ክሊክ አደርጋለሁኝ። ከፍቶልኛል። ኤክስፕሎረሩን ሚኒማይዝ ላድርገው። ለውጡን እንድታዩት ጎን ለጎን ላድርጋቸው። ዘን ጎን ለጎን ካረኩኝ በኋላ ራን ማፕ የሚለው ጋር መጣና ኢምፒቲ የምትላለች ከፋይል ታብ ቀጥላ እሷን ክሊክ አደርጋለሁኝ። እዚጋ በደንብ ይዩ። ካች ፋይሉ 1.4 ጂቢ ይላል። ለውጡን በደንብ እንድታዩት እፈልጋለሁ። ኢምፒቲ የሚለው ኦፕሽን ከመጣን በኋላ ከታች ኢምቲ ስታንድ ባይ ሊስት የሚል አለ። ክሊክ ሳደርገው እዚህ ጋር ያለው ቁጥር ይወርዳል ማለት ከ1.5 ጂቢ ወደ ታች ይወርዳል። ካች ፋይሎቹ ይጠፋሉ ማለት ነው። ስታንድ ባይ ሊስት የሚለውን ክሊክ አደርጋለሁ። ያው ቡም እንደምታዩት ከ1.5 ጂቢ ወደ 167 ሜጋባይት ወርዷል ማለት ነው ካች ፋይላችን። በእንደዚህ አይነት መልኩ ሁሌ ሜሞሪያችን ካች ፋይል በጣም ብዙ ሲኖር እዚህ ጋር እየመጣን ኤምቲ ስታንድ ባይ ሊስት የምትለውን ክሊክ እያደረግን ማጽዳት እንችላለን ማለት ነው። ቪዲዮውን ከወደዳችሁትና ከተመቻችሁ ላይክ አድርጉ። እንደዚህ አይነት አጫጭር ቲፖች ለማግኘት ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። see you on the next video.